እንዴት ሰው የራሱ ጠላት ይሆናል? አይደል? እኔ ወደድኩም ጠላሁም አማራ ነኝ አይደለም? አማራ ነኝ። ማንም ህብረተሰብ ልደቱ አማራ ነው ብሎ ነው የሚያምነው። አሁን ባለ የኢትዮጵያ ፖለቲካ አማራ ነኝ፣ ምንም ጥርጥር የለም። እንዴት የራሴ ጠላት ሊሆን ይችላል? እንዲህ አይነት አመለካከት ትክክል አይደለም። ግን ችግሩ ይሄ ነው። አየሽ፣ የአንድን ሰው በአስተሳሰብ መሞገት የሚያቀታቸው ሰዎች ቶሎ ብለው ፍረጃ ውስጥ ነው የሚገቡት፣ ላሸት መቀባት ውስጥ የሚገቡት። እኔ እውነቱን ልንገርሽ ከልቤ አምኜበት ነው። ለአማራ ህዝብ የኔ አመለካከት ይጠቅማል ብዬ ነው። ለዚህ ነው በአማራ ጉዳይ ላይ አርቲክሎችን ጽፌያለሁ። ብዙ ነገሮችን ተናግሬያለሁ። የፋኖ ትግል ሲመጣ ከማንም በፊት ወጥቼ ነው በቃ ይሄ የፋኖ ትግል ማንም አያሸንፈው፣ ህዝባዊ ተቀባይነት አለ፣ ተጨባጭ የሆነ የፖለቲካ አጀንዳ አለው ብዬ መንግስትን የማታሸንፈው ትግል ውስጥ ነው። ይልቁንስ ወደ እርቅ ብትሄድ ይሻላል፣ አሁን ጦርነቱን ብታቆም ይሻላል ብዬ ከማንም በፊት ነው የተናገርኩት። አሁን ጥያቄ ያቀረበው ወንድሜና እሱን የሚመስሉ ሰዎች ግን ይሄን ማዳመጥ አይፈልጉም። ወለጋ ላይ ስለተጨፈጨፉ አማራ ጽፌያለሁ አርቲክል። እስከ መቼ የተገደሉ ማልቀስ እያለቀሱ መገደል ብዬ ጽፌያለሁ። መንታ ማንነት በአማራ ህዝብ ትግል ብዬ ጽፌያለሁ። ስለ አማራ ህዝብ ትግል ዛሬ በፋኖ ውስጥ ትልቁ ጥያቄ እሱ ሆኖ ወጥቷል አይደለም? ታስታውሻለሽ? ሁለት ማንነቶች አሉ በአማራ ህዝብ ውስጥ። አንደኛው የኢትዮጵያዊ ማንነት ነው፣ ሁለተኛ አዲስ የተፈጠረው የአማራ ማንነት። እነዚህን ሁለት አስተሳሰቦች በአግባቡ ሊያስተናግድ የሚችል ፖለቲካዊ ሁኔታ ይቅርታ እየተናገረች ማንነት ወይስ ብሔርተኝነት? ምን አልሽኝ? አዲስ የተፈጠረ የአማራ ብሔርተኝነት ወይስ ማንነት? ብሔርተኝነት። አዎ ያው ምልሽ እንትን ነው እኮ ማንነትም እኮ ይፈጠራል፣ ምንም ጥርጥር የለም። የፖለቲካ ማንነት ይፈጠራል። ቅድም እኮ አልኩሽ አይደለ እንዴ? እኔ አሁን አማራ ነኝ አልኩሽ። ከ1983 በፊት ግን እንደዛ ብዬ አላምንም ነበር። ምክንያቱም በአካባቢ አማራነት የሃይማኖት ስያሜ ነው የነበር። ኋላ ግን ፖለቲካው ተቀየረ፣ ህገ መንግስታዊ ቅርጽ ይዞ ብሔርተኝነት ተስፋፋ፣ አማራ ናችሁ ተባል፣ መጠቃት ተጀመረ። ወደድኩም ጠላሁም ያን ማንነት ተቀብያለሁ። ስለዚህ በዛ ማንነቴ ሊመጣ የሚችለውን ጥቃት የመከላከል ግዴታ አለብኝ እና ማንነት ይፈጠራል፣ የሚፈጠር ነገር ነው ብሎ የነበረ ብቻ አይደለም። ስለዚህ እኔ በሱ መልኩ ነው የማየው እና እኔ ወይ ምንድነው አሁን ቅድም የጠቀስኩልሽ ኢትዮጵያዊ ማንነት የአማራ ህዝብ ውስጥ የሚነጠል ነገር አለ። አሁን ደግሞ የተፈጠረ ደግሞ የአማራ ብሔርተኝነት አለ። ይህን ደግሞ ዝም ብለን ልንክደውና ቦታ ልናሳጣው አንችልም። አይጠቅምም፣ አይሰራም፣ አማራ እንዴት በብሔርተኝነት ይደራጃል ብለን ልናንቋሽሽ ልናጣጥል አንችልም። የፖለቲካ ሪያሊቲ ህዝባዊ ድጋፍ ያለው አመለካከት ደግሞ አለ። እኔ የሚያዋጣኝ ኢትዮጵያዊነቴ ነው። ተኮትኩቼ ያደግኩት እኔ በኢትዮጵያዊነት ኢትዮጵያን ከአማራነት ነጥያ ላይ የሚል ደግሞ አስተሳሰብ